ማንቸስተር ዩናይትድ እጅግ ያልተጠበቀ ድል በሊቨርፑል ላይ መወጣት ችሏል። ሊቨርፑል በሜዳውና በደጋፊው ፊት በዩናይትድ የደረሰበት ሽንፈት እንግዲህ በጣም አስደንጋጭ ሽንፈት ሆኗል። የሊቨርፑል ሽንፈትም ለመድፈኞቹ አርሰናሎች ከፍተኛ ጥቅምን ሰጥቷል። ማንቸስተር ዩናይትድ በነገራችን ላይ ውድ አድማጭ ተመልካቾቼ ከ9 ዓመታት በኋላ ለመጀመሪያ ጊዜ ነው በአንፊልድ ሊቨርፑልን በምቤሙና በማጓየር ግብ ማሸነፍ እየቻሉት። ሊቨርፑሎች በአንጻሩ ከ11 ዓመታት በኋላ 4 ተከታታይ ጨዋታዎችን ተሸንፈዋል። ይህም እንግዲህ ለአርነ ስሎቱ ሊቨርፑል በጣም አስደንጋጭ ውጤት ነው። ማንቸስተር ዩናይትድ በሩበን አሞሪም ስር እንግዲህ ለመጀመሪያ ጊዜ ሁለተኛ ተከታታይ ድሉን ማስመዝገብ ችሏል። ማንቸስተር ዩናይትድ እንግዲህ ወደ ድል የመጣበትን ሰንደርላንድን አሸነፈ፣ ሊቨርፑልን በተከታታይ አሸነፈ። አሁን ሩበን አሞሪም ይህንን የአሸናፊነት መንፈስ ይዘው በደንብ ይቀጥላሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትድን ወደ አሸናፊነቱ ይመልሳሉ ተብሎ ይጠበቃል። ሩበን አሞሪም ለዚህ ነው ከጨዋታው በኋላ ለኔ የህይወቴ ትልቁ ድል በዩናይትድ ቤት ትልቁ ድሌ ይሄ ነው ሲሉ የተናገሩት። ምክንያቱም በሊቨርፑልና በዩናይትድ መካከል ያለውን የዋንጫ እንደዚሁም የትልቅነት ፉክክር በደንብ ስለሚያውቁት ነው። እንደምታውቁት በፕሪሚየር ሊጉ 20 ዋንጫዎችን በማሳካት ሁለቱ ቡድኖችን የሚስተካከላቸው የለም። ከሁለቱ ቀጥሎ አርሰናል ነው 13 የፕሪሚየር ሊግ ዋንጫዎችን አሳክቶ የሚከተለው። ስለዚህ ሁለቱ ቡድኖች በ20 ዋንጫ ፕሪሚየር ሊጉ ላይ ብዙ ዋንጫዎችን ያሳኩ ቡድኖች ናቸው። ስለዚህ በሁለቱ መካከል የሚደረገው ይህ የላንክሻየር ደርቢ ከፍተኛ ግምት የሚሰጠው ነው። ሊቨርፑል በሜዳው በአንፊልድ እንደመሆኑ እንግዲህ ያሸንፋል ተብሎ ሲጠበቅ ነበረ። ነገር ግን ማንቸስተር ዩናይትድ ገና በ63ኛው ሰከንድ ጨዋታው በተጀመረ በብሪያን ምቤሞ አስደናቂ ግብ እንግዲህ ሊቨርፑልን መምራት ጀመረ። ሊቨርፑሎች በሜዳቸው ወደ ጨዋታው ለመመለስ እንግዲህ ወደ 78 ደቂቃ ፈጅቶባቸው በኔዘርላንዳዊው ተጫዋች ኮዲ ጋክፖ አማካኝነት ግብ አስቆጥረው ጨዋታውን ወደ አቻ ቢያመጡትም እንግዲህ የማንቸስተር ዩናይትድ ከቅርብ ጊዜ ወዲህ በጣም የቁርጥ ቀን ልጅ እየሆነ የመጣው ሃሪ ማጓየር በጭንቅላቱ በአስደናቂ ሁኔታ አስቆጥሮ እንግዲህ በ84ኛው ደቂቃ ማንቸስተር ዩናይትድ ሙሉ 3 ነጥብ ከሜዳው ይዞ እንዲወጣ አድርጓል ማለት ነው። ማንቸስተር ዩናይትድ እንግዲህ አሁን ላይ ብታምኑም ባታምኑም ከሊቨርፑል ያለው የነጥብ ልዩነት 2 ብቻ ነው። ማንቸስተር ዩናይትድ 13 ነጥቦች አሉት በፕሪሚየር ሊጉ። ከትላንት ጨዋታ በኋላ ሊቨርፑል 15 ነጥቦች ነው ያሉት። ማንቸስተር ዩናይትድ 9ኛ እንኳን ቢቀመጥም ሊቨርፑል 4ኛ ደረጃ ላይ ነው የሚገኘው። ከአንድ ጨዋታ ያነሰ የነጥብ ልዩነት ነው ቶፕ 4 ላይ ካለው ሊቨርፑል ጋር ማንቸስተር ዩናይትድ የነጥብ ልዩነቱ። ታዲያ ዩናይትድ ወደ ለመደው የአውሮፓ ሻምፒዮንስ ሊግ የአውሮፓ መድረኮች ለመመለስ በዚሁ አቋሙ የሚቀጥል ከሆነ የማይቻልበት ምንም ምክንያት የለም። ዩናይትድ እንደዚሁም ከአርሰናል ከመሪው ጋር ያለው የነጥብ ልዩነት ወደ 6 እንዲወርድ ማድረግ ችሏል ማለት ነው። የሊቨርፑል ሽንፈት በእርግጥ ለአርሰናልም ጠቅሟል። ምክንያቱም በሊቨርፑልና በአርሰናል መካከል ሊቨርፑል ትላንት ቢያሸንፍ ኖሮ የነጥብ ልዩነቱ 1 ብቻ ነበረ የሚሆነው። ነገር ግን ሊቨርፑል በመሸነፉ ምክንያት በአርሰናልና በሊቨርፑል መካከል ያለው የነጥብ ልዩነት ወደ 4 እንዲሰፋ ምክንያት ሆኗል። አርሰናል ለዚህም ከሲቲ ሁለተኛ ላይ ካለው ሲቲ በ3 ነጥብ ርቆ ከሊቨርፑል በ4 ነጥብ ርቆ የፕሪሚየር ሊጉን የደረጃ ሰንጠረዥ እንግዲህ በነጻነት መምራት ጀምሯል ማለት ነው። ፕሪሚየር ሊጉ እንግዲህ በጣም አጓጊ ምዕራፍ ላይ ደርሷል። በተለይ የማንቸስተር ዩናይትድ ወደ ድል መመለስ የዩናይትድ ደጋፊዎችን የሚያነቃቃ የእግር ኳስ በኢትዮጵያ እንደምታውቁት የዩናይትድ እና የአርሰናል ደጋፊዎች በጣም ብዙ ናቸው። ስለዚህ እንደ አርሰናል ሁሉ ዩናይትድ መነሳሳት የሚችል ከሆነና ድሎችን በተደጋጋሚ ማሳካት የሚችል ከሆነ እንግዲህ የኳሱ ድባብ ዳግም በዩናይትድ ቤትም መነቃቃት እንደሚጀምር ነው የሚጠበቀው ማለት ነው። እንግዲህ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን አርሰናል በ19 ነጥቦች እየመራ ይገኛል። ማንቸስተር ሲቲ በ16 ነጥቦች 2ኛ ደረጃ ላይ ነው። ቦርንማውዝ 3ኛ ደረጃ ላይ ነው። ውድ አድማጭ ተመልካቾች በ15 ነጥብ ሊቨርፑል በእንግዲህ 5 ነጥቦች እንግዲህ ከቦርንማውዝ እኩል በጎል ተበልጦ ማለት ነው 4ኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ
በ13 ነጥቦች 9ኛ ደረጃ ላይ መቀመጥ ችሏል። እንግዲህ የማንቸስተር ዩናይትድን ቀጣይ ጨዋታዎች እንደዚሁም የአርሰናልን ቀጣይ ጨዋታዎች ልንገራችሁ። አርሰናል ካሁን በኋላ እንግዲህ በፕሪሚየር ሊጉ ከክሪስታል ፓላስ እንደዚሁም ደግሞ ከበርንሌይና ሰንደርላንድ ጋር ይገናኛል። በሻምፒዮንስ ሊግ አትሌቲኮ ማድሪድን እንደዚሁም ደግሞ በካራቦ ካፕ ብራይተንን የሚገጥምበት ጨዋታም ይጠበቃል። ማንቸስተር ዩናይትድ በአንጻሩ በቀጣይ በፕሪሚየር ሊጉ እንግዲህ ከብራይተን ጋር በኦልትራፎርድ ከዛ ከኖቲንጋም ፎረስት ጋር ከሜዳ ውጪ እንደዚሁም ከቶትናም ሆትስፐር ጋር ከሜዳ ውጪ ከባድ ጨዋታዎች ይገጥሙታል እስከ ኢንተርናሽናል ብሬክ በኋላ ማለት ነው። ምክንያቱም ከቶትናም ጨዋታ በኋላ ከ3 ጨዋታዎች በኋላ በነገራችን ላይ የኢንተርናሽናል ብሬክ ድጋሚ ይመጣል። ስለዚህ ዩናይትድ ቀጣይ በተለይም ከብራይተን ጋር በሜዳው ከባድ ፈተና ይጠብቀዋል ተብሎ ነው የሚታመነው። ማንቸስተር ሲቲ በአንጻሩ በቀጣይ ከአስቶን ቪላ ጋር ከሜዳው ውጪ እንደዚሁም ደግሞ ከአስቶን ቪላ በመቀጠል ከቦርንማውዝ ጋር በሜዳው ከባድ ጨዋታ ይጠብቀዋል። ከዛ በመቀጠል በሜዳው ከሊቨርፑል ጋር ጨዋታ የሚያደርግ ይሆናል። ሊቨርፑል በአንጻሩ ቀጣይ ጨዋታውን የሚያደርገው ከሜዳው ውጪ ከአስቸጋሪው ብሬንፎርድ ጋር ይጫወታል። በመቀጠል ከአስቶን ቪላ ጋር ከተጫወተ በኋላ በማንቸስተር ሲቲ ሜዳ ደግሞ ከእንግዲህ ማንቸስተር ሲቲ ጋር የሚገጥም ይሆናል ማለት ነው። እስከ ቀጣይ ኢንተርናሽናል ብሬክ ድረስ እንግዲህ እነዚህ 3 የፕሪሚየር ሊግ ጨዋታዎች በጣም ተጠባቂና አጓጊ ይሆናሉ ተብሎም ይጠበቃል። የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ ማን ያሳካዋል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይሄኛው እንግዲህ ሁለተኛው የሁሉንም ክለቦች መረጃ የዩናይትድን፣ የአርሰናልን፣ የሊቨርፑልን፣ የሲቲን፣ የቼልሲን ወደ እናንተ በየሰዓቱ በፍጥነት የሚያደርሰው ቻናላችን ነው። በአጭር ጊዜ ተወዳጅነትን እያተረፈም ይገኛል። ሰብስክራይብ እና እንግዲህ የደወል ምልክቷን በመጫንና ቤተሰብ በመሆን ሀገር ውስጥም ከባህር ማዶ ያላችሁ የሊቨርፑል፣ የዩናይትድ፣ የሲቲ፣ የቼልሲ፣ የአርሰናል ደጋፊዎች በየዕለቱ መረጃዎችን ማግኘት እንደምትችሉ በአክብሮት ልነግራችሁ እወዳለሁ። ይሄኛው ሁለተኛው ቻናሌ ነው። የመጀመሪያው ቻናሌ እንደምታውቁት ከ23000 በላይ ተከታዮች አሉት። በመቀላቀልና ቤተሰብ በመሆን እንግዲህ ስፖርታዊ መረጃዎችን ማግኘት ትችላላችሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ታዲያ በያላችሁበት ሰላም ተመኘሁላችሁ።